በቦታው ያጋጠሙት ግን ያ የፈረደበት የግሩፕ ጸብና ታዋቂው የአስመራ ዱለኛ ቻኩር ነበሩ። አሁን ቻኩርን አብሮ አሳፍሮታል። ቻኩር ቪላጁ ያፈራችው በጉልበቱ ግን ከፓራዲዞ እስከ ማይተመናይ፣ ከዳጋ ሐሙስ እስከ ዳጋ አርቢ፣ ከኮምብሽታቶ እስከ ትራቦሎ ዝናው የናኘ በአንዳንዶች አጠራር ትንሹ መንጌ ነው። ትላልቅ አይኖቹ የደፈረሱ፣ በአንጻሩ ግን ገጣጣ ጥርሶቹ እንደ ባልጩት የነጡ ናቸው። ጥርሶቹን ለመሸፈን የሚሳናቸው ወፋፍራም ከንፈሮቹ በሳቀ ጊዜ እንደ ሊጥ እየተሳቡ ወደ ላይ ይሸሹና ቀይ ድዱ ላይ ተንጠልጥለው ወደ ታች መመለስ ይሳናቸዋል። ቁመቱ የሊንጎ ግማሽ ሲሆን ወደ ሰማይ በተገለበጠው ደረቱ ውስጥ የምትገኘው ልቡ ግን የምትፈራው ነገር የለም። የማይደማ ጭንቅላት፣ እንደ ብረት የጠነከሩ ክንዶች፣ እንደ ድንጋይ የደደሩ እግሮች አሉት። ለመልበስ ያህል ብጣሽ ሸሚዝ እንደ ነገሩ ጣል አድርጎ ባለ 8 መስኮት ኮንጎ ጫማ ይጫማል። ነገር ግን ሰውነቱን ከፀሐይና ብርድ፣ እግሮቹን ደግሞ ከጠጠር ከእንቅፋትና ከሚፋጀው የጋራ አስፋት የሚጠብቅለት የተፈጥሮ ቆዳ ብቻ ነው። ባጭሩ ቻኩር የዱለኞች አውራ ለመሆን የሚያስችሉት ግብአቶች ከበቂ መጠን በላይ አሉት። ንጉሥ ቻኩርን ይዞት የመጣው ሊያስረው አይደለም። ቻኩር አይታሰርም። አባቱ በኢትዮ ሶማሌ ጦርነት ቀብሪ ዳህር ላይ ነው በጀግንነት የሞቱት። ከአባቱ ሞት በኋላ ቤተሰቡ ከወታደራዊ ካምፑ እንዲለቅ ተደረገ። ቪላጆ ዲ ኢንዲጂኖ ውስጥ ቤት ተከራዩ። ይህ ሰፈር በጣሊያን ዘመን ተወላጁ ከነጩ እንዳይቀላቀልና ለብቻ ተገልሎ እንዲኖር የሚጋዝበት መንደር ነበር። እነ ቻኩር ቪላጆ እንደገቡ እናቱ ጠላ መነገድ ጀመሩ። ሆኖም ዘግይቶ መንግሥት የአባቱን ጀግንነት አምኖ ሽልማት ሰጠ። የጀግናውን ኒሻን የተቀበሉት እናቱ ነበሩ። የካምፑ አስተዳደር ታዲያ ቤተሰቡን ከካምፑ በማስለቀቁ መገሰጹ አልቀረም። በዚህ ክብር የተነሳ በየትኛውም አውደ ድብድብ ቻኩር ቢገኝ የደህንነት መስሪያ ቤቱ ከማሰር ይልቅ ይመክረዋል። ለብሔራዊ ውትድርና ከመመልመል ነፃ ነው። በለውጡ ደግሞ የደህንነት መስሪያ ቤቱን መረጃ በማቀበል ይረዳል። ንጉሥ አስቀያሚውን ቻኩር ይሁን የቆንጆዎች ቁንጮ የሆነችው ሚስቱን ያገኛቸው እዚያ አስመራ ውስጥ ነው። የአምሳ አለቅነት ማዕረጉንና ትዳሩን ከማግኘቱ በፊት አስመራ ለሱ እሱም ለአስመራ እንቆቅልሽ ነበሩ። ታዲያ ይህ ሁሉ የተጀመረው 1977 ዓመተ ምህረት ላይ ነበር። አስመራ 1977 ንጉሥ አስመራ ገባ። የዘመቻ መዳረሻ ወደ ሆነችው ወደዚች ከተማ ያልገባ ማን ይሆን? ግብፅ በቀደደችው ጣሊያን ገባ፣ እንግሊዝ ገባ፣ አጼው ገቡ፣ አሜሪካን ገባ፣ አማጽያን ጫካ ገቡ። ሰራዊቱ አማጽያንን ከጫካ ለማስወጣት አስመራ ገባ። ጣሊያንም እንግሊዝም ወጡ። አሜሪካም ከቃኘው ወጣ። ግን ተራግመው ወይም አሲረው ነው መሰለኝ አማጽያን ጫካ እንደገቡ ናቸው። ሰራዊቱም ከዕለት ዕለት መግባቱን ቀጥሏል። እናም ተራ ወታደር ንጉሥም በተራው አስመራ ገባ። በ1882 ጣሊያኖች መረብ ምላሽን ኤርትራ ብለው ከሰየሙት ጀምሮ ሁለቱ ሕዝቦች ባላንጣ ሆኑ። ንጉሠ ነገሥቱ ፌዴሬሽኑን አፍርሰው ኤርትራን ከኢትዮጵያ ከቀላቀሉ ጊዜ ጀምሮ ደግሞ ሁለቱም ሕዝቦች ወራሪና ተወራሪ መስለው ተቀመጡ። ንጉሥ አስመራ በመግባት በወታደራዊ መለያ ቁጥሩ 700 ምናምን ሺኛው ነው። ለነገሩ መታወቂያ ወረቀቱ ላይ የሰፈረው እውነተኛ ስሙ ዋልተ ንጉሥ ማናይቶት ነው። እርሱ ግን ሲያሻው ዋልተር ሲያሰኘው ንጉሥ እያለ የመጠሪያ ግንዱን ስለሰነጣጠቀው ለጊዜው ንጉሥ እያልን እንጠራዋለን። ደግሞስ ባልጠፋ ስም ዋልተ ንጉሥ ብሎ ስም
ፍራንክ ላይ ያስከፍል በስም ንጉሥ መሆን ሲቻል ለምን ከንጉሥ መሆን ያስመኛል? ንጉሥ ወታደራዊ ኮሚሳሪያት ጽሕፈት ቤት ከሚገኘው ሬጂና የጦር ሰፈሩ ወደሚገኝበት ቪላጆ ዲ ኢንዲጂኖ በእግሩ እየተጓዘ ነው። ይህን ሰው የራበውን ረጭ ያለ መንገድ ይወደዋል። ነጭ ካኪ ወታደራዊ ዩኒፎርሙን ለብሶ ከስክስ ጫማ ተጫምቷል። ዘና ባለ ስሜትና በኩራት ቡት ጫማውን የሊስትሮ ሳጥን ላይ ጭኖ አስወለወለ። ከዚያም 50 ሳንቲም አውጥቶ በልጁ ላይ ቁልቁል ጣለና በፈገግታ አየው። ጫማ ጠራጊው በ30 ቀዳዳዎች በሚሾለክና በርዝመት ከበጋ እንጀት በሚተካከል ጥቁር ገመድ ተጠፍንጎ አንገቱን በማርዘም የሚቆመውን ከስክስ ጫማ ግንባሩን ከስክሶ ተመለከተው። ለመናገር ቃላት መምረጥ ነበረበት። ሆኖም ከመናገሩ በፊት ንጉሥ ጉዞውን ቀጥሎ ነበር። ቁልቁል ወደ ሰባር ጎማ ሲወርድ ጉሮሮው የደረቀበት መሰለው። እሱቅ ገብቶ አረንቻታ ጠጥቶ ወጣ። ወደ ቢሮው ቶሎ ለመመለስ አልፈለገም። ወደ አስመራ ስታዲየም አቅጣጫ ተጓዘ። ጥቂት ቆየት እያሉ የቤት መኪኖችና ካሚዮኖች በመንገዱ ላይ ያልፋሉ። ብስክሌቶች ውልብ ይላሉ። መንገዱ ረጭ ብሏል። የትራፊክ መብራቶቹ ብቻ ተሟጋች እንደቀረበት ችሎት ሳይበተኑ በባዶ አስፋልት ላይ አንተ ቁም አንተኛው ለፍ ይላሉ። ለአመል ያህል አንደኛው ቅያስ ላይ አንድ ጎስቆል ያሉ አባት ብስክሌታቸው ላይ እንደተፈናጠጡ ቀዩ መብራት ላይ አይኖቻቸውን ተክለው በተጠንቀቅ ይጠባበቃሉ። ንጉሥ ሰውየው አጠገብ ሲደርስ አቦይ ይሂዱ አላቸው። ሰውየው ደንገጥ ብለው መወሶሻቸውን ቆስቁሰው አንድ ገልመጥ ብለው አዩትና እብስ አሉ። ከት ብሎ ሳቀ። ነገር ግን ብቻውን ስለነበረ ሳቁ እንደ ባሩድ ጭስ ወዲያው ከሰመች። ብስክሌቷ እየተንሳጠጠችና እየተርገፈገፈች ከዓይኖቹ ስትርቅ ሽማግሌው ድንገት የሚወድቁ መስሎት ሳይሰጋ አልቀረም። ብዙም ሳይቆይ ደግሞ ቀጭን ትዕዛዙ እንደተከበረችለት ንጉሥ ልቡ በደረቱ ስትነፋፋ ተሰማውና በአግራሞት ፈገግ አለ። ቅዳሜ ጠዋት ነው። ንጉሥ የመስሪያ ቤቱ በረንዳ ላይ ቆመዋል። ቡኒ ኮት፣ ነጭ ሸሚዝና ሰማያዊ ሱሪ ለብሷል። በእነዚህ 2 ሳምንታት ቢያንስ በሳምንት 3ቴ እዚህ የሕዝብ ደህንነት መስሪያ ቤት በረንዳ ላይ በሲቪል ልብስ ቆሞ ይታያል። ቀጭንና ጠይም ከመሆኑ ባሻገር ቆንጆም አስቀያሚው የሚሉት አይነት አይደለም። እዚያ በላቀ ግን ቆንጆ ነህ የሚል በጎ መንፈስ ተጠናውቶታል። እናም ለስለስ ያለችው ጸጉሩን በማበጠሪያ እየከፈለ ግራና ቀኝ ሳይልግ ወደ ውጭ አይወጣም። ታዲያ ሥራ ሳይኖረው ሲቀርና በአብዛኛው ሲኒማ ቤት ለመግባት ሳንቲም ባጠረው ሰዓት እዚህ በረንዳ ላይ መቆም ልማዱ ነው። እዚህ ጋር ቆሞ ከአስፋልቱና ከኳስ ሜዳው ባሻገር ዘቅዘቅ ብሎ ወደሚገኘው መንደር እያማተረ ከኮረዶች ጋር በመተያየት ለራሱ በማይገባው የተደበቀ አእምሮቱን በዓይኑ ይወጣል። እነዚያ ልጃገረዶች የሰራዊቱ ልጆች ናቸው። መሰባሰብ፣ መጨዋወት፣ መተረብና ከዚያም መልስ ራስን መግዛት ያውቁበታል። ፍርሃትና ብቸኝነትን አያውቁም። በዚህ በወጣቶች ጨዋታና ወግ በደመቀው መንደር ውስጥ እሱን አሻግረው ሲያዩት እርግጠኛ ባይሆንም የሚያደንቁት ሆኖ ይሰማዋል። ዛሬም ልጃገረዶቹ ብቅ ብቅ አሉ። ሁሌም እንደሚያደርጉት ከመካከላቸው ቆንጆ ከሆነችው ኮረዳ ቤት ደጃፍ መኮልኮል ጀመሩ። ጥርሰ ፍንጭቷ ኩርሲዋን አደላላ ቆንጅየዋን ሹርባ ለመስራት ጸጉሯን መክፈል ጀመረች። ወፍራሟ ልጃገረድ ጅምር ዳንቴሏን ይዛ ተቀላቀለቻቸው። ወዲያውም ሳቋ መስሪያ ቤቱ ድረስ የሚሰማው አጭሯ ልጅ ከቤቷ ገምሳ ያመጣችውን አምባሻ ለጓደኞቿ አቃምሳ ድንጋይ ላይ ተቀመጠች። የመጨረሻውን ጉርሻ ወደ አፏ ከመጨመሯ በፊት ትላልቅ አይኖቿን ኳስ ሜዳውንና አስፋልቱን አሻግራ ወደ መስሪያ ቤቱ በረንዳ ወረወረች። ቴሌግራፉ ተጀመረ አለ ንጉሥ በልቡ። ወዲያውም ፈገግ ብሎ ተመለከታት። ሆኖም በዚህ ርቀት ፈገግታውን ለይታ ማየት ትችል እንደሆን ተጠራጥሯል። ልጅት አይኖቿን መልሳ
ከጓደኞቿ ጋር ማውራት ያዘች። ደግሞም ታዳጊ ልጃገረዶች መጡና የዝላይ ገመዳቸውን ዘርግተው እየተተራመሱ እይታውን ጋረዱት። ሽቅብ በምትዘለው ታዳጊ ጀርባ የወፍራሟ ልጃገረድ ፊት ቦግ እልም እያለ ሲታየው እንደ ልብ አንጠልጣይ ፊልም ትዕይንቱ መሰጠው። ወዲያውም ኮረዳዎቹ ሲያሽካኩ ተሰማው። ቀጥሎ የወፍራሟ ልጅ ደማቅ ሳቅ ልቡን ወከክ ካደረገው። ዘርዘር ብሎ እይታውን በጋረደው የልጆች ትርምስ ውስጥ አሾልኮ ሲመለከት ልጃገረዶቹ መለስ ቀለስ እያሉ ወደ እሱ እንደሚያዩ አስተዋለ። ፈገግ ብሎ ከወዲያ ወዲህ ተንጎራደደ። አይኖቹን ሲመልስ ኮረዳዎቹን ከነበሩበት ደጃፍ ላይ አጣቸው። አይኖቹን ከወዲያ ወዲህ ሲወረውር አንዷ ሴት ወደ አንድ ዘዊ ስትታጠፍ አያት። ሴኮ ሰዓቱን ተመለከተ። የምሳ ሰዓት አልደረሰም። ልጆቹን ምን በተናቸው ብሎ ሐሳቡን ከመጀመሩ ሳቂታዋ ልጅ እየተጣደፈች ስትሄድ አያት። ሳታየው እንዳያት ሁሉ ሳያያት ታየው እንደነበር ማን በነገረው። ሊያፏጭላት ፈልጎ ነበር። ከኩራቱ ጋር ሲታገል ልጅቷ ካይኑ ተሰወረች። ወዴት እንደገባች ሊገባው አልቻለም። ብዙም ሳይቆይ ከልጃገረዶቹ መንደር አቅጣጫ ቀጭን የሴት ድምፅ ሲጣራ ተሰማው። ጆሮዎቹን ጥሎ ድምፁን ወደ ሰማበት አቅጣጫ በአይኖቹ ማሰስ ጀመረ። ማንም ሰው አልታየው። ሆኖም ከሜዳው ጠርዝ ስር የሚንቀሳቀስ የሰው ራስ፣ የሴት ጸጉር ታየው። በመገረም አጎንብሶ የሚሄደውን የሰው ራስ በአይኖቹ ተከተለው። ያው ጥሪ ጥርት ብሎ ተደገመ። አንድ ሱሪው ብዙ ኮቱ። ሰውነቱ አንዳች ነገር ነዘረው። መለመላውን በአደባባይ የቆመ መስሎ ስለተሰማው ሳያውቀው እጆቹ ተንቀጠቀጡበት። ወዲያውም እየተጣደፈ ወደ ቢሮ ገባ። የሚያደርገውን አላወቀም። መቀመጥ አልቻለም። እጅግ የሚወደውን ቦግ የሰማያዊ ፖሊስተር ሱሪውን ቁልቁል ተመለከተው። ይህን ሱሪ አስመራ ከገባ ጀምሮ ከ4 ጊዜ በላይ እንደለበሰው ማስታወስ ቻለ። ሆኖም ከቁመናው ይልቅ ይሄ ሰማያዊ ሱሪ በልጃገረዶቹ አይን ላይ ተስሎ መሰንበቱ አሸማቀቀው። ለነገሩ ከዚህ ሌላ ያለው አንድ የማይወደው ቡኒ ሱሪ ነው። የመበለጥ ስሜት ተሰምቶት ይበልጥ ስለተበሳጨ ቢሮውን ቆልፎ ወደ ቤቱ ለመሄድ ወጣ። ደረጃውን ወርዶ ፊቱን ሲያዞር ሰዓሊው ነጋሳ የመስሪያ ቤቱ ግድግዳ ላይ ተሰይሞ አገኘው። በቀኝ በኩል ባለው ግድግዳ ላይ 3ቱንም የኮሚኒዝም ሊቆች በተለመደው አደራደር ስሎ አጠናቋል። ያም ሆኖ የቪላድሚር ኢሊች ሌኒን ጭንቅላት ከነ ማርክስ ጋር ሲተያይ አነስ ብሎ ይታያል። ከድካም የተነሳ ቸል ብሎ አለፈው። አሁን በቀኝ በኩል ባለው ግድግዳ ላይ መቀባት የጀመረው የፕሬዝዳንቱን ምስል ነው። ጓድ መንግስቱን ከሊቀመንበርነታቸው ጀምሮ በየተቋማቱ ግድግዳዎች ላይ ሲስላቸው ቢኖርም በቀላሉ ተሳክቶለት አያውቅም። ያም ሆኖ ቅቡን እያገባደደ ነበር። በዚሁ መካከል የንጉሥ ሰማያዊ ሱሪ በአይኖቹ ጠርዝ ውልብ ስላለበት ፊቱን አዞረ። ንጉሥ እንዴት ነው? ምን ይታይሃል? ሲል ቁልቁል እየተመለከተ ጠየቀው። ንጉሥ ከቀልቡ ጋር ስላልነበር ስዕሉን ላፍታ በአትኩሮት መመልከት ነበረበት። ድንቅ ነው፣ ግን የሆነ ቦታ ላይ መልካቸው አልመጣልኝም። ነጋሳ የተብራራ አስተያየት ፍለጋ አይኖቹን ንጉሥ ገጽ ላይ እንደተሰኩ በጉጉት ተጠባበቀ። ንጉሥም ቅር ያለውን ነገር አንጥሮ ለመለየት በግዙፉ የፕሬዝደንቱ ምስል ላይ አፈጠጠ። እጁ የታለ? ግራ እጁ የታለ? አለ አንድ ሻካራ ድምፅ። ንጉሥ ደንገጥ ብሎ ወደ ኋላው ዞር አለ። የአእምሮ ህመምተኛው ነይ ብራ ነበረ። ቀበቶ ያጣ ሱሪውን ሽቅብ አንቆ የግድግዳውን ምስል ይመለከታል። መንጌ ግራ እጁን ካላወጣ እናሸንፋለን ካላለ ምኑ መንጌ ሆነው? ንጉሥ ስጋት በዋጠው ለስላሳ ቁጣ እስኪ ዞር በል አለው። ዞር እላለሁ አለ ነይ ብራ እየሳቀ። ግን ይሄ መቃብር ላይ የሚለጠፍ ፎቶ ነው። እረ ግራ እጁን ወጣ አድርገ እናሸንፋለን ብሎ ሲጮህ ሳለው። ያለበለዚያ ሰዓሊ ነኝ አትበል። ግራ እጅ መሳል የማይችል ሰዓሊ። አሁን እኛ መች ጉድ ፎቶ ፈለግን? ይህን ለቀበሌ ስጠው ወይም ፋቅና አጥፋው። ሰዓት ያሰረ ግራ እጅ መሳል አትችልም? ይህን እየተናገረ ወደ ሜዳው ወረደ። ነጋሳ ሳቅ ቢያሸንፈውም
የነይ ብራ ትችት በመጠኑ ህሊናውን ጠቅ ሳያደርገው አልቀረም። እንዳውም ነይ ብራ ችላ የማይባሉ ሐቆችን ተናግሯል ብሎ አሰበ። ስሜትንና እንቅስቃሴን የማያሳይ ግዙፍ ጉርድ ፎቶ መሳል ትርጉሙ ምን ይሆን ሲል ራሱን ጠየቀ። ንጉሥ ሳምንቱን ሙሉ እነዚያን ተንኮለኛ ልጆችን ለመቅጣት ሲዝት ሰነበተ። ሆኖም በቀጣዩ ሳምንት መባቻ ላይ በልጆቹ ላይ የያዘውን ቂም ብቻ ሳይሆን ተራ ወታደርነቱን ጭምር የሚያስረሳ አስገራሚ ሲሳይ ዱብ አለለት። የብሔራዊ ሎተሪ ደረሰው። 5000 ብር። ይህም ከ5 ዓመት ደሞዙ ይበልጥ ነበር። በደስታ አበደ። በማለዳ የሁለተኛ ክፍለ ጦር ኦርኬስትራ ልምምድ ወደሚያካሂድበት ሜዳ አመራ። ቡድኑ ገና ዶ ሬ ሚ ፋ ሶ ላ ሲ ዶ በማለት እያሟሟቀ ነበረ። ሎተሪ እንደደረሰው ነገራቸው። በደስታ አቀፉት። መርቁልኝ መርቁልኝ እያለ ተማጸናቸው። ጉሮ ወሸባይን ተጫወቱለት። ደስታው ከቁጥጥር ውጭ ሆነ። የለበሰውን ሸሚዝ አውጥቶ ከራሱ በላይ ያሽከረከረ ጨፈረ። እየጨፈረም ኦርኬስትራውን ጥሎ እየሮጠ ወደ ፎርቶ ተራራ ወጣ። ደጋግሞም መርቁልኝ መርቁልኝ እያለ ይጮህ ነበር። ከኋላው የሚኮለኮሉት ሕፃናት ቁጥራቸው እየጨመረ ሄደ። ይዟቸው ወደ መስሪያ ቤቱ ወረደ። መስሪያ ቤቱን 4 ዞረው። ጓደኞቹና የመንደሩ ነዋሪዎች በቦታው ተሰብስበው የዚህን የዋህ ሰው ደስታ ተጋሩለት። እነ ዳኒ ተንኮሉም ከአትክልት ስፍራ አበቦች ቀንጥሰው በላዩ ላይ በተኑለት። እዚች ቀን በኋላ በመንደሩና በመላው ካምፕ የሚታወቀው መርቁልኝ በሚል ስም ሆነ። ምሽት ላይ ጓደኞቹን ለመጋበዝ ከ50 ብር በላይ አላወጣም። በቀጣዩ ሳምንት ግን ጓደኛው ወታደር ሰጡ እነ ድንቡሼና እነ ፍንጭትን ማለም ትቶ ቆፍጠን ብሎ ቁም ነገር እንዲያስብ ይገፋፋው ጀመር። ገንዘቡን ከማጥፋቱ በፊት ሚስት ማግባት እንዳለበትም በምክር ይሞርደው ቀጠለ። ንጉሥ ከቁም ነገሩ ጎራ ያለበት አይመስልም። እንዲያውም በዚህ ንዝላልነቱ ከጦር ግንባር ርቆ በደህንነት መስሪያ ቤት ለመስራት የበቃው ወታደራዊ ኮሚሳሪያት በሚገኙት ስጋ ዘመዱ ኃይል ነው። እናም ስለ ትዳር ለማሰብ ዝግጁ ልብ አልነበረውም። አንድ ቀን ግን ወደ ሰጡ መጣና በዚህ ወር ሚስት ማግባት ፈልጋለሁ፣ ወደር የሌላት የአስመራ ቆንጆ ፈልግልኝ አለው። ቆንጆ ሐሳብ ነው፣ ግን ወደር የሌላትን ለማግኘት አንተም ወደር የሌለው መሆን አለብህ አለው ሰጡ እንደ ዋዛ እየተመለከተው። ወንድ መሆኔ ብቻ አይበቃትም ሲል ንጉሥ ጠየቀ፣ ረጅም አንገቱን እየደባበሰ። ስልጣን ወይም ሀብት ያስፈልጋል። እድለኛ ከሆንኩስ አይበቃም? ታፌዛለህ አይደል? የአስመራን ሴት እንዲህ በቀላሉ? ንግር ተነግሮልኛል። የአስመራ ቆንጆ ታገባለህ፣ 10 ልጅም ትወልዳለህ ተብያለሁ። ሰጡ በረጅም ቁመቱ እንደ ደጋን እስኪጎብጥ ድረስ ታጥፎ ከት ብሎ ሳቀ። ነገር ግን ከቀጣዩ ቀን ጀምሮ ንጉሥ የአስመራ የቆንጆዎች ቁንጮ የምትባለውን ሴት ማዕደኑን ተያያዘው።